ይህ ሰበር ዜና ነው። የአሜሪካ የኔቶ መሪነቷ አበቃለት። እንግሊዝ በአሜሪካን ጨከነች። ከስፔን በኋላ የአሜሪካን የቀኝ እጅ የሆነችው እንግሊዝ በዋሽንግተን ላይ የአየር ክልሏን ዘጋች። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ለታዳሚዎቻቸው እየደጋገሙ ጦርነቱ የኛ ጦርነት አይደለም፣ ደግሞዋለው ጦርነቱ የኛ ጦርነት አይደለም ብለዋል። አጥብቄ የምነግራችሁ ነገር ቢኖር እንግሊዝ በጦርነቱ በቀጥታ አትሳተፍም ብለዋል። አሜሪካ በታሪክ ባደረገቻቸው ጦርነቶች እንግሊዝ የሌለችበት ጦርነት የኢራን የአሜሪካና እስራኤል ጦርነት ነው። እንግሊዝ አሜሪካን ባደረገችው ጦርነቶች በአፍጋኒስታን፣ በኢራቅ፣ በሊቢያና በሶሪያ የጦርነቱ ፊት አውራሪ በመሆን ውድ ልጆቿን ገብራለች። ከአሜሪካን የውጭ ፖሊሲ በተቃራኒ የቆሙት ነጋዴው ፕሬዝዳንት ትራምፕ የራሳቸውን ፍላጎት ለማሳካት የነዳጅና የማዕድን ሀብት ያላቸውን ሀገራት ለመቆጣጠር በመፈለግ የአሜሪካን የምንጊዜም አጋር የነበሩትን የኔቶ አባል ሀገራትን የጦርነት እቅዳቸውን ደብቀዋቸዋል። በቬኔዙዌላ ጥቃት ፈጽመው የቬኔዙዌላውን መሪ ኒኮላስ ማዱሮን ከነሚስታቸው አንጠልጥለው ኒውዮርክ ሲያስገቧቸው እንግሊዝና የአውሮፓ ወዳጆቻቸው አያውቁም ነበር። በተመሳሳይ በኢራን ላይ ድንገተኛ ያልተጠበቀ ጥቃት ከፍተው መንፈሳዊ መሪውን አሊ ኮሚኒንና የኢራንን ባለስልጣናት ሲገድሉ እንግሊዝና የኔቶ አባል ሀገራት አያውቁም ነበር። እንግሊዝ በዚህ ብቻ አይደለም ያኮረፈችው። ፕሬዝዳንት ትራምፕ የኔቶ አባል ሀገር የሆነችውን የዴንማርኳን ግሪንላንድን ተጠቅልላለሁ በማለታቸው የተነሳ ኔቶ አኮረፈ። የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር እንዲያውም ምን ሲባል ነው አሜሪካና አውሮፓ አሜሪካና ኔቶን የቃል ኪዳን ሀገራትን ለመውረር የፈለጉት? አሜሪካና ኔቶ በጥቅም ደረጃ የተለያዩት መቼ ነው የሚል ቁጣቸው ገለጹ። ፕሬዝዳንት ትራምፕ አክለውም እናንተ የማትረቡ የአውሮፓ መሪዎች ያልገባችሁ ነገር አለ። ሩሲያና ቻይና ግሪንላንድን ሊጠቀልሏት ስለሆነ ነው እኔ ቀድሜ የሚይዛት አሉ ትራምፕ። የፈረንሳይና የእንግሊዝ መሪዎች በበኩላቸው የኔቶ አባል ሀገራትን ድንበር የምንከላከለው በጋራ ነበር፣ አሁን ግሪንላንድን የምንከላከለው ከሩሲያና ከቻይና ሳይሆን ከርሶ ነው በማለት ጦራቸውን ወደ ግሪንላንድ ላኩ። ፕሬዝዳንት ትራምፕም የግሪንላንድ እቅዳቸው እንዳለ ሆኖ ኢራን በድንገት ወረው መሪዎቿን ገድለው በኢራን አሸንጉሊት መንግስት ሹመው የነዳጅ መሰረተ ልማቷን በመቆጣጠር የኢራንን ሀብት ወደ ኪሳቸው ለማስገባት የቋመጡት ትራምፕ ጦርነቱ እሳቸው እንደፈለጉት በ2 ቀንና በ3 ቀን የሚያልቅ ሳይሆን ወራትን አስቆጠረ። ለትራምፕ ጦርነቱ ትርፍ ሳይሆን ኪሳራ ይዞባቸው መጣ። በመካከለኛው ምስራቅ የሚገኙ ከ17 በላይ የአሜሪካን የጦር ቤዞችና የአሜሪካን ሀብት በኢራን ርካሽ ሚሳኤልና ድሮን ወደመ። ይባስ ብሎ የአሜሪካን የገልፍ ወዳጅ ሀገራት እና እስራኤል እሳት በሚተፋ ሚሳኤል ተቃጠሉ። የሆርሙዝ ሰርጥ ተዘጋ። የዓለም የነዳጅ ዋጋ መንኮራከር በሚያስንቅ ፍጥነት ሽቅብ ተፈተለከ። በዚህ ጊዜ የጨነቃቸው ትራምፕ የዘነጓቸውን የምንጊዜም የአሜሪካን ወዳጆችን የኔቶ አባል ሀገራትን አስታወሱ። አረ ድረሱልን፣
የተዘጋውን የሆርሙዝን ሰርጥ እናስከፍት፣ ዓለምን እንታደገው ሲሉ ጥሪ ያደረጉ። ጥሪውን የደረሳቸው የአውሮፓ ሀገራት ጦርነቱ በማውገዝ እኛን አይመለከትም፣ እንዲያውም ይህ ጦርነት በፍጥነት ይቁም አሉ። እንደ እንግሊዝና ስፔን ያሉ የኔቶ አባል ሀገራት ጦርነቱ ከማውገዝ ባለፈ የአየር ክልላቸውን በአሜሪካ ላይ ዘጉ። ጣሊያንም ተከተለች። የአሜሪካን አውሮፕላኖች በአደጋ ጊዜ እንኳን እንዳያርፉ ተከለከሉ። አሜሪካ በታሪኳ በትራምፕ ዘመነ መንግስት በወዳጆቿ ፊት ተዋረደች። ከእንደዚህ አይነት ውርደት ይጠብቀን።